ልጅማ አንቺ ድምፅሽን ቀንሽ ያምሻል ይሰማታል አሁን እዛ ድረስ ድምፅሽን ቀንሽ እዚህ ነኝ ያለሁት እሺ አየሁትሽ ብታያት አለች የተባለች አለኝ ሰማችሽ አስጠቆርሽኝ በቃ እሺ ፍቻት እሷን እንዴ አማርሽ ማነው ደግሞ አልተመተ ቆመ ቆና አንቺ ሰማዋል እኮ ያማታ እንዴ ይችላል ድምፅሽን ቀንሰሽ አውሪ ከዚህ በላይ እንዴት ነው የሚቀነሰው ጮክ ብለሽ ሰማዋል እኮ ሱሰኛ ነው የሚመስለው አረባታ አይኑ ቃልቷል አላየህ ያው ይሄኔ ሰምቶሻል እኔ ምን አገባኝ ኧረ አይሰማኝም ያጣፋሻል እንዴ ያማል አይሰማኝም እንዴ ጮክ ብለሽ አይኔ ቀላው ማታ ስላልተኛው እንጂ ስተኛ ሰው እንኳን ለምሽ ነው። ኧረ አባቴ ይቅርታ በጣም እቺ ናት እኮ ይኸው ከሰፈር ሰው ሁላ አቆራርጠሽኝ እንደው ናሁ ሰላም ነው እንዴ? ሰላም ነው። ሚኪታቶ እዚህ ነው ሚኪታቶ። ቤት ግን ሳልሳሳት አልቀርም። ምን ነው ሚሚታቶ ነው የሚለው? ወይ እንቶ በእናትህ ጀለስ ሰራ ነው ያልተማረ ጓደኛ አለኝና ታቶው ሲያምረኝ ሄድኩና ሚኪታቶ ብለህ ነቀሰኝ አልኩት። እሺ ሚሚ አድርጎ ላከኝ። ሚሚ ሳድግ ሚኪ ይሆናል ብዬ አስባለሁ። ተው እስቲ በእናትህ ሳድግ። እሺ ለማንኛውም መነቀስ ፈልጌያለሁ። ወንድ ልጅ በደረሰበት አልደረሰም። አልነቀስም። ወንድ ልጅ አልነቀስም። ምን ነው ባለፈው መጣና አንዱ ፍሬሽ እንደሆነ ያስታውቃል። ፍሬሽ ምን የሚባለው ይሄ ፍሬሽ ገባና ስሟን ነቀሰኛል። ፋርጌ ነቀስኩት። በስድስተኛ ወር መጣና አጥፋው በምን ይላጥፋው ነው ጨራሪ ልኝ ከፍቅረኛው ጋር ከተጣላ እኮ ማጥፋት እኮ ግዴታ ነው። እኔ ሳልኩት ጣላ አረኩትና እዚህ መዘዘኛ ላይ አራት ቦታ በኩሪጅ ተሰስኩት አረቄ ፈሰስኩበት ጤና ጣቢያ ሄደ። ከዛ በኋላ እጅ ቆርጣ አለቀ። እኔም እኮ ንቅሳት ላስተካክል ነበር የመጣሁት። ምንድነው እጄ ላይ ጽሑፍ አለ ምስል እንድታደርጉ ነው። ስዕል ይከብደኛል ግን ይኸውልህ ቬጂቴብል ነገር ይመቻል። ዝም ብለህ ያለህን አውጣ። ደፋር ለመሆን እንዳትሞክር አለበለዚያ ትሞታለህ። ምን እያደረክ ነው? መሞት አማረ? ለማን ነው የምትደውለው? ሄላው ፖሊስ ጣቢያ ምን ልርዳው? አንድ ሌባ ከባንክ ብር ይዤ ስወጣ ተከትሎኝ ሊዘርፈኝ ነው። ላወራው እፈልጋለሁ። ስልኩን ስጡት። ሊያወሩክ ይፈልጋሉ። ሄላው አንተ ሌባ፣ የቤት ኪራይ ስለደረሰብኝ ከምትዘርፈው ላይ አካፍለኝ። ኦ ማይ ጋድ ይሄን ምግብ እኔ በጭራሽ ልበለው አልችልም። እኔ ቆንጆ ለሶስተኛ ጊዜ ልናስመልሰው ነው። አም ሶሪ እኔ ይሄን መብላት አልችልም። ቆንጆ እኮ ነው። ምን ሆነ? Are you serious? እንዳያመ ብቻ እኔ ሽታው ራሱ የረብሽኝ ነው። ተናፍሼ ልምጣ። ቆይሽ አብሬሽ ልምጣ። It's okay አንተ እዛው ሆነ። አረ እንዳያመ ቤቢ እቴ ትጫወትብሃለች ማለት ቤት በልታ የወጣችውን ድፍን ምስር ብታየው ከማረሩ የተነሳ ከኔ ራሱ ይጠቅማል። እሷ እኮ ጨጓራዋን ያማታል። ምስር አትበላም እና ሲርባት ነው የሚያማት እንጂ ስትበላ አይደለም። እንደዛ ከሆነ ታዲያ ለምን አልበላም ትላለች? እንድትንከባከባት ብላ ነው። ማለት ወንዶች ስርዓት ካላት ሴት ይልቅ ቀበት ሴት ነው የሚንከባከቡት ትላለች። ምናልባት እንደዛ ሆነ አባት እንዳይሆን አንዳንድ ወንዶች እንደዛ ነው። ጋሺ ትላንት ይሄኛው ልጅ ማለት ከጓደኞቹ ጋር ሲጃራ ሲጠጣዩ እሰይ እንኳን ደግ አደረገ። ምን አገባ? ያንተ ቦርኮ ልጅ የሚያደርገውን ተናገርን እንደኛ። በማይመለከት ለምን ዝም ብለህ ጥልቅ ትላለህ? የራስህን ህይወት ነው። በማይመለከት አትግባ። ለራስህ ብዬ ነው። ምን ታካብዳለህ? እሰይ የራስህ ጉዳይ ባክ። ጀግና አባዬ እንኳን ተናገርከው የሆነ አቃታ God have mercy upon us. የታለ ግዛ ያልኩህ ጋር የታለ? አባዬ ብሩ ጠፍቶብኝ እኮ የት እንደሄደ አላውቅም። አንተ ያማት ወይኔ እዚሁ ነው እንዴ ተገረፍኩኝ? አባዬ እኮ ብሩን እኮ ክፍል አገኘሁት እኮ። አላልኩሽም? ይሄ ልጅ እኮ ሲገረፍ ነው መድኃኒቱ። ና ባለፈው የጠፋ ገንዘብ ነበር ታወጣለህ። እሱ ነው። ቀጥል። ሰላም ነው ወይ? ጸጉር ነሽ እንዴ? ማለት ሳያት አበጠራት እያለኝ ነው። ማዘር ምን እየሰራ ነው? ማህበር አላ ጸበል ቀምሰን የመጣሁት። አልጠራሁክም እኮ ጠርቻለሁ እንዴ? አይ አልጠሩኝም። እና ሳትጠራ ዘው ብለህ ትመጣለህ? ጎረቤት አይደለው ቤተሰብ ማለት እኮ ነኝ። አይ ቤተሰብ አይደለንም። መንግስት ቤታችንን ለልማት ካፈረሰው የት እንገናኛለን? ዘመድ ማለት እኮ ተራርቆም ለለቅሶ ለሰርግም የሚገናኝ ነው። አንተ ግን ባዳ ነህ። ከልጅነት ጀምሮ አሳድገውኝ ፈልጌ አይደለማ ተገድጄ ነው። ቀበሌ ቤቱን ሰጠኝ። አንተ ተወለድክ፣ ግቢ ውስጥ አደክ። አሁን ያስገቡኛል አያስገቡኝም? ድግሱ በሰው ብዛት ልክ ነው የተዘጋጀው። 50 አስፈላጊ ሰው ጠርቻለሁ። አንተ ግን ቦታ የለም። ማህበር እኮ ነው የሚዘክሩት። እኔን ካላስገቡኝ እግዚአብሔር ያዝንቦታል። ይዘንብኝ አላስገባም። ስነ ስርዓት ያዙ። በጸባይ ስለጠየቅኩት ነው ገብቼ እበላለሁ። በግ አምላክ ስነ ስርዓትን ያዝ። ፖሊስ ነው የምጠራው። አንድ ሚስኪን የኔ ቢጤ ከቤቱ ፊት ለፊት ቁጭ ቢል እሱን ያባሩታል። የኔ ቢጤውን አስገባዋለሁ። አንተን ግን አላስገባም። እሺ ይመቾት። ኤፍሬም
አቤት ይቅርታ ልጄ ጨከንኩብህ። አዎ በጣም እንኳን እናት ወይኔ ላግዝሽ የከበደሽ ትመስያለሽ። አይ አመሰግናለሁ ደርሻለሁ። ኧረ በእናትሽ ግማሽ መንገድ እንኳን ላግዝሽ በጣም የደከመሽ ስለምትመስይ ነው። እውነት እናትሽ ትንሽ መንገድ አይ ወይ እቃው ስለሚከብድ እኔን ትይዢ? እሺ ይቻላል። በጣም ደስ የሚል ሀሳብ ነው ያመጣሽ። አዎ ደግሞ እኮ እቃው ምን ነው በቃ ምን ማለት ነው? በእናትሽ እኔ እንዳይከብድኝ እቃው እንዳልሽ ከምብለሽ ትጨነቂ ያለ ብራዘር ወይ ዝርዝራለሽ? ዝርዝሬ ስንት ብር? የ200 ብር። ውይ የ200 የለኝም። የ100 አድርጊልሽ። የ100 የለኝም። ዳምሳስ የ50 የለኝም። ብር የለኝም። በቃ አይገርምም። 150 ነው ማለት ደረቅ አተና ይበላ ለላታለስ አንተ ነው ያያል አይደል? ማን ነው? አንተን እኮ ነው እንድመጣ ፈልገሽ ነው? አዎ ማስቴሽ ይህን ለማድረግ ተገድጄ ሰላም ናችሁ? ምን ይዘህልን የመጣው? ለዛሬ እንኳን ምንም ይዤ አልመጣሁም። ክፍለ ሀገር ያረስኩት እርሻ አለ፣ እሱ ሲደርስ ባይሆን ይዤ እመጣለሁ። ታለንት ምንድነው? የምታቀርበውን አቅርቦታ ነው። እሱ ነው ራፕ ነው። ራፕ ያ 50 ሴንት ነው። አጋሪ ባሲ ባሲ ባረሚ ባባ ባሲ ባሲ ባረሚ አጋሪ ባሲ ባሲ ባረሚ ባባ ባሲ ባሲ ባረሚ። አረ ምንኛ ነው? ቆይ እንግሊዘኛ ነው። ውጭ ሀገር ክፍለ ሀገር አካባቢ መወራወሬ ነው። እናንተ ታውቁ፣ እኔ ብቻ ነው የማውቀው። አጋሪ ባሲ ባሲ ባረሚ ባባ ባሲ ባ አይ መጣ እንግዲህ አላስፈላጊ ለኝ ነው። ደሞ እኮ እዩት ያፈጥብኛል። ምን አማራጭ አለኝ? አሁንማ እንደ ጨዋል ጉረስ እንጂ አይ በቃም እንዴ በቃ ሂድ እንጂ። አረ በህግ አምላክ ሂድልኝ፣ ምግብ ልብላበት። ችግር ምንድነው? በቃ ሰው ይሄድልኝ፣ ምግብ ልብላበት። ተጭ ባይበላ ቢቀርስ? አንቺ ሰሞኑን ግን ይሄን ብረት ከጀመርሽ በኋላ በጣም እያፈላሽ ነው። አባቴ እኔ ደረቴ ልቤ ሙሉ ነው ነው የምልሽ። ታው ይቅርብ የሆነ ቀን በእጅ ሰበብቶኛለሽ። ቅመም ባትገረኝ ነው የምልህ። እዚህ ጋር ብረት ተገኘ ዛሬ መተቻት። የምንድን ነው ባትገረኝ? ምን ማለት ነው? አልቆብኝም። እንካፈላታለን። ይሄን ብር ሰማኸኝ? ምንድን ነው የምትካፈለው? ድንበር መሰለህ እንዴ የምትካፈለው? ቀይ ባህር መስሎ ምን ለማለት ፈልገህ ነው አንተ? ብሩን አምጣው ለገው ምን ልትሆን? እኔ ላንተ ጊዜ እንደዚህ እኔ ላንተ አተ ጓደኝነት እንደዚህ አይደለም። እሺ በብር አይለካም። ሲያስጠላኝ ምንም አይቆይ። ወይ ቡና ባንክ ለሸውጣል እንዴ? ምን እሱ ብቻ? ዳሽን ባንክስ ለጥ ያለ ሜዳ ላይ ቅርንጫፍ አላቸው እንዴ? ምን እሱ ብቻ? ፀሐይ ባንክ በጨለማ ይሰራሉ። እናት ባንክስ እንዴት ነው? ለአባት ያበድራሉ እንዴ? ምን እንደሆነ ሰው በግ ይገዛል። ስሜኔ ልጄ በግ የሚሸጥ ነው? አዎ የሚሸጥ ነው ማዘር። እና ዋጋው ስንት ነው የምትለኝ? ይሄ በግማ 15000 ብር ነው። 15000 ብር? አዎ። ነው ወይስ የሚሮጥበት ኪሎ ሜትር ነው? 15000 ብር ማገዝቼ ሳላን ነበር መብላት የነበረብህ። ቶሎ ብላና እቤት ሄደህ ከልጆቼ ጋር ትጫወታለህ። ስሜኔ ልጅ ቤት ሰደኝ ከፍላለሁ። እሺ። እንዴ በጉንህ ልታስገባው ነው እንዴ? ከኋላ ነው። አጠገብ ገቢና አስገባው እንጂ። እንዴ ጋቢናማ አይሆንም። ስንት ብር እንዳገዛ ብታውቅ ኖሮ ታስነዳው ነበረ። ሰላም ነው ማዘር፣ ምን ልታዘዝ? ማስታወቂያውን አይቼ ስራ ልቀጠር ነው የመጣሁት። እሺ። ትምህርት የተማሩበት የትምህርት ማስረጃ ይዘዋል? ብማር ኖሮ እዚህ ምን እሰራለሁ? እዚህ ቀበሌ ውስጥ ማንም ሰው ሲቀጠር ደንቦችን ከተላለፈ ይባረራል። አንድ ሰውም እንደዚህ አባረናል። ምን ስላደረገ ነው ያባረራችሁት? ለአንድ ሰው መታወቂያ ለማውጣት 3 ወር መላልሶ ነው። እንኳንም አባረራችሁት። እሱ ማን ስለሆነ ነው 3 ወር ብቻ ማመላልሰው? 6 ወር ሙሉ ማመላለስ የሚገባው። እሺ እዚህ ቀበሌ ስለመቀጠር ምን የስራለም እንዳለሽ? ያው ለምሳ እንደወጣው አልመለስም። የወለደውን ማን ይቀጠቅጣል? እንደዚህ አድርገህ ቀጠቀጠ። ከበሮ መሰለው እንደወለድኩት። ወይኔ ማማዝና እንደዚህ እንኳን ባልችል እንደዚህ ነው ሞግ። ዛሬ ብቻ አንስቼ ነው ማፈርጠው። እኔ ዛሬ ያለቀው እንደዚህ ነው። ይሄ ነው እንዴ? አዎ ማዬ፣ ፈራሽ እንዴ? ኧረ አልፈራሁም። ቆይ አንዴ ጸልይ። ይሄ ንግግር የመጨረሻ ሊሆን ይችላል።
ፈጣሪ ሆይ አንተ ወርዳኝ። ይሄ አይደል እንዴ አላቻ ጋብቻ የሚባለው? አሁን ከዚህ ኑሮ ከሚያክል ሰው ጋር እንዴት ነው የምጣለው? ፈጣሪ ሆይ አንተ ወርዳኝ። ምን ማድረግ ይቻላል? ፈጣሪ ያመጣ ነው እሱ ምን ምን ፈለጉ ማዘር? ሰላምታ ቀድም ሰላም ነኝ ልጅ ምነው ማዘር ሰላምታ በዙ? አንተ ነህ አይደል የኔ ልጅ የመጣኸው? አዎ እኔ ነኝ። እንዴት የኔ ልጅ ትመታለህ? አንቄ ቴኔ ልጅ ምቆጭህን ነገር አታርግ። እናት አልሆንም ምን የኔ ልጅ በአንድ ጊዜ ሰባተኛ ሰማይ ልልካ? ኧረ የሰው አላድ ራሱን ምነው ፈጣሪ እብዳኝ እንጂ ደረሰብኝ እንጂ አልደረስኩበት። ወይኔ ማማ ዝናሽ ማማ በገዝቼ የኢትዮጵያን ሕዝብ ነው ማስደምመው። የኔ ልጅ ይሄ በግ የሚሸጥ ነው? አዎ ማዘር የሚሸጥ ነው። እና ዋጋው ስንት ነው? ዋጋውማ 25 ሺህ ብር ነው። 25 ሺህ ብር ካንተ ጭምር ነው እንዴ ማዘር? ለየት ያለ በግ እኮ ነው። ያንተ በግ የሚለየው በእንጀራና በወጥ ነው እንዲያሳደግከው። እንግዲህ ምን ይደረጋል መግዛት ነው። 25 ሺህ ብር ማገዝቼ እንደ ወንድሜ ነው ማየው። የኔ ልጅ አጂፕ ሰፈር ትወስደኛለህ? እሺ ማዘር። እንዴ የልትወስደው ነው? ከላይ ልጭነው ነው። ሞቼ ነው ቆሜ ነው 25 ሺህ ብር የገዛሁትን በግ ከላይ ልጭን። እኔ ልጫነው። በጉም ገቢና አስገባውና እኔን ከላይ ጫነኝ። ልጆቼ ሳልበላ አላበላዎቹም፣ አልጠጣ አላጠጣዎቹም። ያጠባዎቹ ጥፍ ይፋረድባችሁ። እኔ እናታችሁ አይደለሁ? አዎ ማዬ። እኔ ከእናንተ የምፈልገው አንድ ነገር ብቻ ነው። ምንድነው ማዬ? ኑሮ እንደተወደደ ታውቃላችሁ። እዚህ ጊዜ በሁለት ኩላሊት መኖር ቅንጦት ስለሆነ ስለዚህ አንዳንድ ኩላሊታችሁን መሸጥ አለባችሁ። በዚህ ኑሮ ውድነት በዛብና ሰብለ እንኳን ወር አይቆዩም ነበር። ይሄኔ እኮ የወደፊት ሚስቶቻችሁ ሀብታም ባል ነው ማገባው ያሉ እሽቅልል ያሉ ይሆናል። ሄይ ወልዶ መና ምሳን ስጪኝ። ኧረ ይኸው መጣ ወሩን ሙሉ ነው እንዴ ያልበላኸው? ኧረ አንቺ ሴትዮ ኧረ ተይ ግን ቀጥለሽ ደፊ ነው ግን ተይ። ኧረ ተይ ግን ቀልብ ግዢ። ምን ነው ከፈለክ ታዲያ ቀልብ ያላትማ ወንድሜ ደርሰናል ሂሳብ ደርሰናል። እዚህ አይደለ ሂሳባን አለም ማለት አታውቀኝም እንዴ? ኧረ አላውቅም። ማነህ? እንዴት አታውቀኝም? ኧረ ና እንጂ እኔ እኮ ፌመስ ነኝ። ፌመስ? እና እኔ ምን አገባኝ? ከኔ ጋር ያገናኙ አይደል? ስልክ የለህም ማለት ነው? ኤርገንዶ ነው የምትይዘው? ኤርገንዶ ነው የምትይዘው? ኧረ አባ እኔ ምን የምትለው እየገባኝ አይደለ? ሂሳቤን ስጠኝና ሂድ በቃ። ኤርገንዶ አታውቀኝም ጭራሽ? ኤርገንዶ ጫማ ነው ያለኝ ስልክ አይደል? ኧረ ስልክ ግዛ በእናትህ። እኔ በደምብ ለማየት ከፈለክ ስልክ ግዛ። ኧረ እንደውም አትስጠኝ አልስተ ኤርገንዶ ገዛበት። ውትድርና ለመመልመል ነበረ። አዎ ግን ጥርስ ወላቃ ስለሆንክ አትሆንም። እኔ ሀገሬን ልጠብቃት ነው እንጂ ልግጣት ነው እንዴ? እሱ ሴት ይቀርላል። ኧረ እባክህ ረዳት በቃ ሞላ የሰው ስም ነው አሉ። ጠጋ በል ወደዛ ተጠጋጉ። አሎ እዛ ጋር ጠግረማ አንድ ሰው ትሄጃለሽ እንዴ? ልጅ አዝያለሁ እኮ የት ላደርገው ነው? አምጪ ከኋላ አስገባዋለሁ። አንቺ ግቢ። ኧረ እንሂድ አሎ ቸኩለናል እኮ። በቃ ግባና ግባ። የቱ ጋር ልግባል? ሞላ እኮ በቃ እናንተ ሄዱ፣ እኔ በታክሲ እመጣለሁ። ይቻላል እንዴ? ይቻላል እንዴ? ይቻላል